ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሌ ያብሩሃል። ለአፍታ ብቻ ነው መሆን አችልም፣ ሁሌ አብሮ ስላለ ማለት ነው። ጸልይ ታውቃለህ? እስቲ ዛሬ ጠዋት ቀስቅሰኝ ቤተክርስቲያን ልሂድ፣ እስቲ አስችለኝ፣ አቅቶኛል፣ አበርታኝ ብሎ አታውቅም። ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ። በቃ በስሙ መጠራቱ እኮ አንድ ቃል ኪዳን ነው። በስሙ የተጠራ በስምሽ የተሰየማል የተባለችው እመቤታችን አንድ ቃል ኪዳን ነው። ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢአት ስለተሸፈንን ነው። የሆነ ኃጢአታችን እየበዛ ሲመጣ ከእግዚአብሔር እየራቅን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም፣ ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረግክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ በንጹህ መንፈስ ነቢያት ርዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንስሐም በምንም እያነጻ ስንመጣ ክሊር ሆኖ ታያለህ። የእግዚአብሔር ስራ ህይወት ውስጥ ትመለከታለህ በደንብ። ቅዱስ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለን በጣም ተሸፍነን ስላለን ማለት ነው። እኔ በጣም አሁን ዲፕረስ ሆኛለሁ፣ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው። እስቲ በጧት ተነስ፣ ቀኔ ላይ በጧት